ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ነኝ እኔ ፈጣሪ የተመሰገነ ይሆናለሁኝ። ዛሬ የመጣሁትኝ አንድ ጽድት ያለች ቦት ላስተዋወቃችሁ ነው። ብዙዎቻችሁ እየሰራችሁበት ትገኛላችሁ፣ ግን ያልጀመራችሁ ካላችሁ ፈጥናችሁ እንድትጀምሩና ብዙ ገንዘብ ሜክ የተደረገበት ስለሆነ እናንተም ገንዘብ እንድትሰሩ ለማለት ፈልጌ ነው። ወደ ቪዲዮ ከማለፌ በፊት ግን ላይክ እና ሰብስክራይብ ያደረጋችሁ ልጆች ላይክ እና ሰብስክራይብ እያደረጋችሁ እኔን አፕሪሼት አድርጉ፣ በጣም ደስ ይለኛል። ለማንኛውም ወደ ቪዲዮ በመጀመሪያ ከኮመንት መጀመሪያ ላይ ወይም ያለውን ሊንክ መጠቀም ትችላላችሁ፣ ወይም ደግሞ መጣችሁ ቴሌግራም ላይ ጂሜር ፋርም ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። አሁን የቴሌግራም እንዴት እንደመስራት እንደምትችሉ ግልጽ በሆነ መንገድ አሳያችኋለሁ ማለት ነው። እስካሁን ላይክ እና ሰብስክራይብ ያደርጋችሁ እኔን አፕሪሼት ታደርጉ ደስ ይለኛል። ለማንኛውም እንቀጥል። በመቀጠልም እንደዚህ ከገባላችሁ በኋላ ከታች እንደምታዩት ሬጂስተር ጂሜል የሚለው አለ አይደለ? እሱም አንድ ጊዜ ትነኩታላችሁ ማለት ነው። እናም እንደምታዩት ስም እና ደግሞ የምናስገባላቸውን ጂሜል አካውንት እና ፓስወርድ ይሰጡናል ማለት ነው። ይህንን ኮፒ እናደርጋለን። ያው አንድ በአንድ ኮፒ ማድረግ ትችላላችሁ። እኔ ዝም ብዬ እዚህ ጋር ሁሉንም አንዴ ኮፒ ያደረግኩት። ከዛ ወዴት እንሄዳለን? ወደ ጂሜል አፕሊኬሽኑ ማለት ነው እንሄዳለን። ከዛ በመቀጠልም ይሄ እንደምታዩት ይሄ የሚለው ቅድምዬ መጀመሪያ ላይ ከፈኩት ነው። አሁን ደግሞ ድጋሚ ለመክፈት አዳናዘር አካውንት የሚለውን በመንካት ጉግል የሚለውን ነካለው። እናም እዚህ ጋር የስልካችሁን ዝም ብሎ ፓስወርድ ነገር ሊጠይቃችሁ ይችላል። ያው ባሻራ ስላለፍኩት ነው። ከዛ እዚህ ጋር ክሬት የሚለውን በመንካት ፎር ማይ ፐርሰናል ዩዝ የሚለውን ትነኩታላችሁ ማለት ነው። እናም እዚህ ጋር ስም የሚለው ቦታ ላይ ያው ኮፒ ካደረግኳቸው ያው ስሙን አስገባለሁ ማለት ነው። እና ኔክስት እለዋለሁ። በመቀጠልም እዚህ ጋር ይህንን ዝም ብላችሁ ደስ እንዳላችሁ ሙሉት። እዛም ኔክስት ትሉታላችሁ ማለት ነው። እናም በመቀጠል እዚህ ጋር ክሬት ዮር ኦውን ጂሜል አድሬስ የሚለውን አንድ ጊዜ በመንካት እነሱ የሰጡንን አድሬስ እዚህ ላይ እናስገባለን ማለት ነው። እነሱ እንድንከፍትላቸው የፈለጉትን ያንን ጂሜል እናስገባለን። እናም እነሱ የሰጡንን ፓስወርድ እናስገባለን ማለት ነው። እናም ኔክስት እንለዋለን። ያው እንደምታዩት እየጨረስን ነው። እናም እዚህ ጋር አይ አግሪ የሚለውን ነክተን ያው እንጨርሳለን ማለት ነው። አሁን ያው ጨርሰናል። ይሄ በፊት የከፈኩት ነው አንደኛ ላይ፣ ይሄ ደግሞ ሁለተኛ ላይ አሁን የከፈኩት ደግሞ ከእናንተ ጋር ይሄኛው ከፍተን ጨርሰናል እና ውስጡ እንገባለን ማለት ነው። ከዛ ያው ፕሮፋይሉን ቼክ እያደረጋችሁት ኤ ነው የሚለው ደግሞ የስማችሁን የመጀመሪያውን ፊደል ነው ዝም ብሎ የሚለው እና ያንን በመንካት ማኔጅ ዮር ጉግል አካውንት የሚለውን እንነካዋለን ማለት ነው። ወደዚህ ይወስደናል። በመቀጠል ወደ ታች ዝቅ በማድረግ ከታች ያከበኩበትን ሴኩሪቲ እንደ ሳይኒን እና የሚለውን አንድ ጊዜ በመንካት መጨረሻ ላይ ሪከቨሪ ኢሜል የሚለውን አንዴ ትነኩታላችሁ። እናም እዚህ ጋር ወደ ቴሌግራም እንመለሳለን ማለት ነው። ሪከቨሪ ኢሜል ላይ የምናስገባላቸውን ኢሜል ለመቀበል እዚህ ጋር ያው ፓስወርድ ነው የሚጠይቃችሁ። የስልካችሁን ባሻራ ነው እያለፍኩት ያለው ለዛ ነው። ከዛን እንደዚህ አድ ሪከቨሪ ኢሜል ሲለኝ ያው ወደ ቴሌግራም መለስና እዚህ ጋር ደነላችኋለሁ፣ ኮምፕሊት እላችኋለሁ ማለት ነው። ከዛ እነሱ ደግሞ ሪከቨሪ ኢሜሉን ይኸው እንደምታዩት ሰጥተውኛል ማለት ነው። ይህንን ሪከቨሪ ኢሜል እንዳስገባላችሁ የሰጡኝን ኮፒ አድርገውና ወደዛው እመለሳለሁ ማለት ነው። በዚህ መልኩ ወደዛው ከተመለስኩ በኋላ ኮፒ አድርጌ አድ ሪከቨሪ ኢሜል የምትለዋን ነክቼ ሪከቨሪ ኢሜሉን አስገባላችኋለሁ እና ሴቭ እለዋለሁ ማለት ነው። እዚህ ጋር ያው ካንስል በሉት። አሁን ያው ጨርሻለሁ ማለት ነው። እናም በዚህ መልኩ ነው አሰራሩ እና በዚህ መልኩ እየሰራችሁ ገንዘቦችን ማጠራቀም ማውጣት ትችላላችሁ። ለማውጣትም በጣም ቀላል ነው። ቪዲዮ የምሰራላችሁ ይሆናል፣ ችግር የለውም። እንደምታዩት ኮምፕሊት እለዋለሁ። እንደምታዩት ያው ቼኪንግ ኢን ፕሮሰስ ፕሊስ ዌት ብሎኛል። እዚህ ጋር ቪዲዮ እነሱ ማሰራር እዛው ላይ አላችሁ የላክልኝ ቪዲዮን አሰራሩ እንዴት እንደምከፍቱ። እናም ያው በቃ በዚህ መልኩ ነው ማለት ነው። እንደምታዩት ባላንስ የሚለውን ስነካው ባላንስ ላይ 0.9 ዩኤስዲቲ አለኝ ማለት ነው። ሆልድ ላይ ደግሞ 0.26 አለች ማለት ነው። ያ ደግሞ ሁለት የከፈትኳት ይሄንን ቪዲዮ ሲጀምር አንድ ይሄ የከፈትኩኝ ያልኳችሁና ከታች ያለው ደግሞ አሁን የከፈትኩት አንድ ላይ ማለት ነው 0.26 ማለት ነው። እና እቺ ለሁለት ቀን ሆልድ ትሆንና ወደ ባላንስ ላይ ትገባለች። ለምሳሌ አሁን እኔ ባላንስ ላይ ያለው 0.9 ነው አይደለ? እሱን አሁን ዊዝድሮ ማድረግ እችላለሁ ማለት ነው። በምን በኤልቲሲ ኮይን ማድረግ እችላለሁ። ወደ ባይናንስ መቀበል እችላለሁ። በጣም ቀላል ነው። በሌሎች ኤክስቼንጆች ላይም ኤልቲሲ ኮይን ባለበት በእነዛ መቀበል ትችላላችሁ። ብዙ ተቆራጭ ስለሌለው በሱ በኩል የተሻለ ነው ማለት ነው። እና በቴሌግራም ስታር ማውጣት ትችላላችሁ። እኔ በጣም ብዙ ጊዜ በቴሌግራም ስታር ተቀብያለሁ። በጣም ብዙ ጊዜ ማለት ነው። ልክ $1 ሲደርስ ዝም ብዬ ነበረ በስታር መቀበላችሁ ማለት ነው። እና እናንተም በፈለጋችሁ መቀበል ትችላላችሁ። አጠራቅማችሁ ደግሞ በባይናንስ ወይ በባይቢት በፈለጋችሁት እንደ ተቀበላችሁ ዶላራችሁን ያው ሸጣችሁ ደግሞ ገንዘባችሁን ማግኘት ትችላላችሁ ማለት ነው። በጣም አሪፍ ስራ ነው። ሁላችሁም ስሩት ማለት ነው። ይመቻችሁ።